አንድ ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው አይደለ? እውነት ስፒሪት በአብ በወልድ በመንፈስ ቅዱስ የሚጠመቀው ምን ለማግኘት ነው? እንዲሁ ስርዓት ስለሆነ ነው? የጌታ ትእዛዝ ስለሆነ የጌታ ትእዛዝ ስለሆነ። ስለዚህ ምንም በአብ በወልድ በመንፈስ ቅዱስ መጠመቅ በክርስቶስ መጠመቅ ምንም ለውጥ አያመጣም ማለት ነው። ማነው ለውጥ አያመጣም ማለት? ስርዓት ከሆነ ስርዓት ለውጥ ያመጣል። የጌታን ትእዛዝ መፈጸም ለውጥ አያመጣም። እሱ ነበር አንድ ሰው በቃ ምኛለው ድኛለው መጠመቅ አልፈልግም ካለ ሌላ ላይደንም ጊዜ ጠየቁ። በዚህ አሁን ትእዛዙ መጠበቅ ለውጥ ራሱ ለውጥ ያመጣል። ቅድምም እንደዚህ ነው ያልኩህ። በኢየሱስ ነው ብለን